ማንም ሰው ዲስሬስፔክት አድርጎ አያውቅም። አይደለም እንደ አንተ አይነቱ ቡትት ይቅርና ማለት ነው። እኔ ባገኘ ጫማዬን ነው ማስጠርገህ አውቃለሁ። መድኃኒዓለምን አስጠርግሃለሁ ስለማውቀው ነው። ገባ ሶ ጀስት እንኳን አንተ ይቅርና ማንም ዶክተር አብይ እንኳን ቢያገኘኝ እንዴት እንደሚሆንልኝ አውቃለሁ። ስለዚህ ዝም ብላችሁ እዚህ የበሰበሳችሁ ሰዎች መጀመሪያ የገማ አምሰሽን ታጣቢ ዶክተር አብይ ትላለች እንዴ? ደግሞ እሱ ገማን አርሶሽ መጀመሪያ እዚህ ቺቺን ያለ ቺቺኒያ ስትዞሪ ናይጄሪያዊ ደክሎ ያሸተተሽን ታጣቢ ግማት እግረን ነው ማስልስ ትላለች እንዴ? ቂጥ ሲልስ የኖረ ሰው እንደዚህ ነው። ቂጥ ስትልሽ ነው የኖርሽው አንቺ። ምን አርግ ነው ሰላም የለሽም አንተ። ለምንድን ነው የምትሳደበው? ከሰደብከኝ አለቅህም። ግማታ መቼ ነው ማንተታ ስድብ መቀበል አልችልም። አነጋገርሽ እኮ ነው ግማታም ስለሆንሽ እኮ ነው። ንግግርሽ ደስ አይልም። ግማት ነሽ። ማንም ነው የሚተፋብሽ። አንቺ ግን አይታወቅሽም። ፕሮሰስ ላይ ነኝ ወደ ውጭ ለመሄድ። ገና ልትሄጂ ብለሽ ነው ኢትዮጵያን ሕዝብ የምትሰድቢው? ገና አዎ ሲሄድ ደግሞ ትልቅ መድረክ ላይ ቆሜ የምፈልግበት ቦታ ላይ ስደርስ ላይክ ኢንተርናሽናል የሆንኩ ሰው ስሆን የኢትዮጵያን ሕዝብ ጥርግ አድርጌ ነው የምሰድበው፣ ምረግመው፣ ማሰድበው። እቅድ አለኝ ለዚህ። ቆይ የኢትዮጵያ ሕዝብ ምን አረገ? ናይጄሪያ ምን አረገች? ጥሩ ጥያቄ። ይህን ብቻ ልመልስ። የኢትዮጵያ ሕዝብ የኢትዮጵያ ሕዝብ ያልተማረ ነው፣ ውሸታም ነው፣ አስመሳይ ነው፣ መጥፎ ነው። እኔ ቁጭ ብዬ ስታዘባቸው ሁሉም እንደዛ ናቸው። ስለዚህ ኢትዮጵያዊነቴን አልፈልገውም። አባትሽስ እንደዛ ናቸው? እናትና አባቴ አይደሉም። እኔና እናትና አባቴ ብቻ ነን ጥሩ። ሌሎቻቸው ሁሉም እንደዛ ናቸው። ይሄኔ እናትሽ እኮ ከጎረቤት ሰው ነው የወለደችሽ። እንደዛ ከሆነ ውሸታም ነው ካልሽ፣ አጭበርባሪ ነው ካልሽ፣ ከየትም ትውለደኝ ብቻ ግን ከጥቁር እንዳልወለደችኝ ያውቃለሁ። ፋዘርለስ ቢሄቪየር እኮ ነው ይሄ ማለት ምንድን ነው? ቂጠ በረዶ ነሽ አልታወቀሽም እንጂ። ይኸውልህ እኔ እንዳንተ ስድወልዶ ስዳላሳደገኝ በጣም የተከበርሽ ብትሆኝ እኮ የምትናገሪው ነገር ታውቂያለሽ እኮ አንቺ። በቃ ላይ ተግማምተሻል እኮ ተልተሻል። አይምሮሽ ተልቷል። ይሄ የት ነው የምትወጪው? ናይ ግቢ። ቆይ ሀሳብሽን በግልጽ ተናገሪ። አስራት ውጪ። ያልተማረ ነው ትላለች ደግሞ የኢትዮጵያ ሕዝብ። አንቺ ተምረሽ ነው እቺ የማይክራፎን ምልክቷን መያዝን መንካትና ማጥፋት አቅቶሽ? እኔ እኮ ይገርመኛል። እግዚአብሔርን ነው የምላችሁ። በህይወቷ ተስፋ የቆረጠች ልጅ ናይጄሪያ አያገኛት። ኢትዮጵያ ውስጥ ናይጄሪያ ካገኛት ሙሉ ቶታል። ቲክቶክ የሚባል ነገር የማወቅም ምንም የማድረግ ፍላጎት የለኝም። ሜት አታርገኝ ፕሊዝ፣ ሜት አታርገኝ። ቲክቶክ የሚባል የቃቃ የህፃናት በዛም ለኢትዮጵያን ደርቲ የሆነ በቃ በጣም ደርቲ የሆነ ሚዲያ ቢኖር ቲክቶክ ነው። ማወቅ አልፈልግም። ምኑ እንደሚነካ ማወቅ ምንም አልፈልግም። ፍላጎት የለኝም። ገባሽ እኮ? ስሚ፣ ምኑ እንደሚነካ አታውቂም። ብልትሽ ላይ ግን እንዴት እንደምትነካኪው ታውቂዋለሽ። ይሄ እኮ ዘንድ አሁን አንቺ እዚህ አንተ ምን አይነት ስድ ነህ? በፈጣሪ ስም አይ እዚህ ቲክቶክ መንካት አትችይም። የናይጄሪያ እና የየመናዊ ቆለጥ የቱርካዊ ቆለጥ መንካት ግን ትችላለሽ። እንደዚህ አይነት ሴት ነው የበዛው ዘንድሮ። የምሬ ነው የምላችሁ። ከዛን ደግሞ ኢጓቸው ቢች ላይክ እንዲህ ቂጠ በረዶ ነሽ። ቲፒካል ቂጠ በረዶ ነሽ። ምንም የምታውቂው ነገር የለም። ምንም አንድ የምታውቂው ነገር የለም። አንድ ቆይ ትግባ። አንድ እስቲ ስለ ትምህርት ልጠይቃት እስቲ። ፈርስቲር ኢኮኖሚክ ላይ ምን እንደሚወሰድ አጥንተሽ ደግሞ እንዳመጭ። የኢትዮጵያ ሕዝብ እንደዚህ ነው፣ አህያ ነው ምናምን። የአህያ ዘር ካለብሽ አናውቅም። እስቲ የት ሄደሽ ቦለካችኋት እንዴ? ቦለኳት ሞዴሬተሮች ከቦለኳት አለቀ። አባቱ ነው የሚቦልከኝ። እናንተ የሞታችሁ ሁላችሁም ከስድብ ውጭ ሌላ ነገር አታውቅም ሲገባኝ። ስለዚህ እሰብሃለሁ ጥርግ አድርጌ በኋላ እንዳትጸጸት። ልትተኛ ያሰብከው ራስክን እንዳታጠፋ። ፈርስቲር ምንድን ነው የተማርሽው? ፈርስቲር ማይክሮ ኢኮኖሚክስ ኢኮኖሜትሪክስ። ለነገሩ አንተ ምን ታውቃለህና ነው የምነግርህ። ካላመንክ ጠይቅ። አዲግራት ዩኒቨርሲቲ ሰቃይ ተማሪ ነኝ። ሁሉም ሰው ነው የሚያውቀው። እከካሞች ኢትዮጵያን አንደኛ መልካችሁ አያምር፣ የእኔ ብቻ መልክ ነው
ሰቃይ ስትይ የአስተማሪ ጀላ ነው የምትሰቂው እንዲህ ፊትሽ ላይ ሰቃይ ስትይ አልገባኝም። መቼም በትምህርት አይሆንም አይደል እንዴ? እንጂ ይሄ ሚዩታን ሚዩት ማድረግ አያቅትሽም ነበረ። አረ አንተ ይልክ ሰቃይ ስትይ ይልክ አንድ ሚዩቱኝ ነው አሁን እቺ ልጅ እኔ ሴት ተማትቼ አላውቅም። በአካል ብንገናኝ እንደ አንገቷን መትቼ 360 ዲግሪ ባዞር አሁን እኔን የምጠየቀው እንዲህ አፏን እየከፈተች የኢትዮጵያ ሕዝብ እንዲህ ምናምን ያለች ይኸውልህ በአካል ብታገኘኝ ገና ውበቴ ገና ስታየኝ ውበቴ እንኳን ልትመታኝ በመታ ራሱ ጸጥ ነው የምትለኝ ስለማውቀው ነው። ለማንኛውም እንደዚህ ብዙ ነገር ማውራት አልፈልግም። ማውራት የምፈልገው አንድ ነገር ቢኖር አሁን ለምሳሌ የሙዝን ጣፋጭነት ልታስረዳው የምትችለው ለዝንጀሮ ነው አይደለ? ልክ እንደዛ የቲክቶክ ጥሩነት ወይም አጠቃቀም ማወቅ የሚችለው ቲክቶከር እንጂ እንደኔ አይነት ቫልዩ ያለው ሪስፔክትፉል የሆነ ፐርሰን አይደለም። ገባህ አይደለ? አሁን ገባህ አይደለም? ስሚኝማ በመታህ መልሳት መታኝ በጣም እንትን ስላለ እንኳን መልሰ መምታት ይቅርና ገና ስታይኝ ነው የምትፈዘው። መድሃይና ለምን እውነት ነው አርነካኝ ብለሽ ካርጋ ትደባደቢያለሽ እንዴ? የባሰ እኮ ነው የሚያቆሽሽ። አመዳም ተናግረህ ሙታሃል። በጣም ነው እንደ የምትናገረው። የለማኝ አርነሽ አምጦ የሚያደርገው ኮተት አንተ። አይ እግዚአብሔር ይሄ የሆነ ቅዝን ነው የሚያደርገው ለማኝ ማለት ነው።